ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ክብራትና ክብራን አድማጭ ተመልካቾቻችን እንደምን አላችሁ? አለን። ዛሬ ግንቦት 5 2018 የዕለቱን የውጭ ምንዛሬ መረጃ ይዤላችሁ ቀርቤያለሁ። በጥቁር ገበያ ያለውና የባንኮችን መረጃ በዝርዝር የ18 ሀገራትን ይዤላችሁ ቀርቤያለሁ። እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ያው በዚህ ቻናል የምንዛሬ መረጃ በየቀኑ ሲጨምር ሲቀንስ የሚቀርብላችሁ ነው የሚሆነው። ወደ መረጃ ስንገባ አንድ የአሜሪካን ዶላር በዛሬው ዕለት ያው 153 ብር ከ75 ነው ንግድ ባንክ እየመነዘረ የሚገኘው። ከፍተኛ ደግሞ ያው ዳሽን ባንክ ነው 153 ብር ከ99 ሳንቲም ነው እየመነዘረ የሚገኘው ማለት ነው። ሌላው የእንግሊዝ ፓውንድ ነው። አንድ እንግሊዝ ፓውንድ 205 ብር ከ64 ንግድ ባንክ የመነዘረ ሲሆን በባንክ ደግሞ 200 በዳሽን ባንክ ደግሞ 209 ብር ከ38 ነው የተመነዘረ የሚገኘው ማለት ነው። 1 ዩሮ በንግድ ባንክ 181 ብር ከ14 ሳንቲም የተመነዘረ ሲሆን ዳሽን ባንክ ከፍተኛ የግል ባንኮች ዳሽን ባንክ 182 ብር ከ94 ሳንቲም የመነዘረ ይገኛል። 1 ስዊዝ ፍራንክ ንግድ ባንክ 194 ብር ከ32 ሳንቲም የመነዘረ ሲሆን ዳሽን ባንክ ደግሞ 198 ብር ከ75 ሳንቲም እየመነዘረ ይገኛል ማለት ነው። ሌላው ደግሞ የኩዌት ዲናር ነው። ያው እንግዲህ የኩዌት ዲናር 492 ብር ከ93 በንግድ ባንክ እየተመነዘረ ሲሆን የቻይና ዩሃን 22 ብር ከ20 ሳንቲም እየተመነዘረ ይገኛል። የዱባይ ድርሃም ደግሞ ከባንኮች ከፍተኛ ዳሽን ባንክ 44 ብር ከ66 ሳንቲም ነው እየመነዘረ የሚገኘው። ንግድ ባንክ 41 ብር ከ85 ሳንቲም ነው እየመነዘረ የሚገኘው። እንዲሁም የሳዑዲ ሪያል 40 ብር ከ97 ሳንቲም ነው እየተመነዘረ የሚገኘው በንግድ ባንክ ማለት ነው። እንዲሁም በአውስትራሊያ የሳውዝ አፍሪካ ራንድ 9 ብር ከ39 ሳንቲም ነው ንግድ ባንክ እየመነዘረ የሚገኘው። ዳሽን ባንክ ደግሞ 8 ብር ከ34 ሳንቲም ነው እየመነዘረ የሚገኘው። በአውስትራሊያ በሳውዝ አፍሪካ ራንድ የተሻለ የሚመነዘረው ንግድ ባንክ ነው። የጃፓን ያን 1 ብር ከ01 ሳንቲም እየተመነዘረ ሲሆን የኬንያ ሽልንግ 1 ብር ከ15 ሳንቲም እየተመነዘረ ይገኛል ማለት ነው። የባንኮች መረጃ ዋና ይሄን ይመስላሉ። በቀጣይ የሚሰራላችሁ የሚካተላችሁ ነገር ካለ ሀሳብ አስተያየት ላይ ጻፉ። ወደ ብላክ ማርኬት መረጃ አለፍ። እንግዲህ ብላክ ማርኬቱ ደግሞ እንግዲህ በዛሬው ዕለት የተመነዘረ የሚገኘው አንድ የአሜሪካን ዶላር 184 ብር ከ51 ሳንቲም ነው እየተመነዘረ የሚገኘው። ሌላኛው ደግሞ ዩሮ ነው። አንድ ዩሮ 216 ብር ከ40 ሳንቲም ነው እየተመነዘረ የሚገኘው። ሌላኛው ስዊዝ ፍራንክ ነው። አንድ ስዊዝ ፍራንክ 235 ብር ከ93 ሳንቲም እየተመነዘረ ሲሆን አንድ ካናዳ ዶላር ደግሞ 134 ብር ከ52 ሳንቲም እየተመነዘረ ይገኛል። አንድ አውስትራሊያን ዶላር ደግሞ 133 ብር ከ15 ሳንቲም እየተመነዘረ ሲሆን አንድ የቻይና ዩሃን ደግሞ 27 ብር ከ16 ነው እየተመነዘረ የሚገኘው። አንድ የእንግሊዝ ፓውንድ ደግሞ 249 ብር ከ39 ሳንቲም የተመነዘረ ሲሆን አንድ የኩዌት ዲናር 600 ብር ከ22 ሳንቲም ነው እየተመነዘረ የሚገኘው። አንድ የዱባይ ድርሃም 50 ብር ከ25 ሳንቲም እየተመነዘረ ሲሆን አንድ የሳውዲ አረቢያ ሪያል ደግሞ 49 ብር ከ59 ሳንቲም ነው እየተመነዘረ የሚገኘው። አንድ ኦማን ሪያል ደግሞ 479 ብር ከ89 ሳንቲም እየተመነዘረ ሲሆን አንድ የጆርዳን ዲናር 260 ብር ከ29 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር ደግሞ 489 ብር ከ04 ሳንቲም እየተመነዘረ ሲሆን አንድ የኳታር ሪያል ደግሞ 50 ብር ከ63 ሳንቲም ነው እየተመነዘረ የሚገኘው። የግብፅ ፓውንድ 3 ብር ከ48 ሳንቲም እየተመነዘረ ሲሆን አንድ የቱርክ ሊሬ 4 ብር ከ13 ሳንቲም እየተመነዘረ ይገኛል። ለዛሬ ያስኩላችሁ መረጃ ይሄን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። በቀጣይ የሚስተካከል ነገር ካለ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁላችሁም የሚጨመር የሚቀንስ ነገር ካለ የሚስተካከል ነገር ካለ መቅደም ያለበት ካለ በቅደም ተከተል የምናቀርብላችሁ ነው የሚሆነው። እስከዛው ድረስ ሰብስክራይብ፣ ላይክ፣ ሼር በማድረግ ተቀላቀሉ እንላለን። ቪዲዮውን ላይክ ማድረግ አትርሱ እንላለን። በሌላ መረጃ እስከምንገናኝ ቻው ቻው።